በቃ እንደዚህ ሆነ። ምኑ? ከልጅነት ጀምሮ የነበረው ፍቅራችን አውርተንበታል እኮ። አብረን ልንቀጥል አንችልም። የሃይማኖታችን መለያየት ነው ምክንያቱ ወይስ ጠልተኸኛል? ታውቂያለሽ፣ የትኛውም ሴት ብትመጣ ያንቺን ቦታ አትተካም። ግን ያለ ስር የተተከለ ችግኝ መቼም አድጎ ጥላ አይሆንም። የኔና ያንቺ ፍቅርም ጅማሮ ላይ ነው የተበላሸው። የሄደን ልብ ማስቆም በጣም ከባድ ነው። ፍቅር በግዴታ አይሆን። በቃ ጉዳቱ ሳይበረታብን ብንለያይ ይሻላል። with the